አብርሽ ግን ማለት ነው በጣም የሚገርም የሚደንቅ ሰው ነው ማለት ነው። እንግዲህ ሩታ ስንት መስዋዕት ስታሳልፍ ይቅርታ ስታደርግለት እየተጎዳች ሰው በሚያስፈልግባት ሰዓት እየተገፋች እሱ ብዙ በደል እያደረሰባት እንግዲህ ሚዲያ ላይ አይተናል። የእነሱ ነገር ከሚዲያ እየተደበቀ ነገር ስላደል ሁሉንም ነገር እንግዲህ በሚዲያ ሁላችንም ተመልክተናል ማለት ነው። ሩታ ስታዝን እየተጎዳችም ውስጧ እየቆሰለም ደግሞ ይቅርታ ስታደርግለት አይተናል። ለዛውም ደግሞ ይቅርታ የማይገባ ነገሮች እያደረገ ይቅርታ እያደረገችለት፣ ምክንያቱም እንደ በፊቱ ቢሆን ይቅርታ ላታደርግ ትችላለች። አሁን ላይ ግን የልጅም አባት ነው በሚል እንደ ሴት በማሰብ ያው ተራርቆ ልጅ ማሳደግ ከባድ ነው፣ ቢቻልም ይከብዳል እና ለዛ ብላ እንግዲህ ይቅርታ እያደረገችለት ነበረ። ታንድ አይሉ ሁለቴ ሶስቴ እሷ ተጎድታ ጥፋተኛ እሱ ሆኖ አብርሽ ጥፋቱን እንኳን አያምንም። በነገራችን ላይ ደረቅ ነው፣ ጥፋቱን አያምንም። እሷ በጣም እንደቆሰለች ምናምንም በሁሉ ነገሯ ያስታውቃል። ግን ደግሞ ሚዲያ ላይ መጥቶ ይቀሰለሳል፣ ጥሩ ሰው ይመስላል ምናምንና ለሚዲያም ያስቸግራል። በእርግጠኝነት ለሩታም አስቸጋሪ ሰው ሆኗል ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ወድጄ ለዚህ ዩቲዩብ አዲስ ከሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ያው እኛ ስለምን ይቅርብን እንግዲህ ፍትፈታውን እንሞክር በሚል ነው ማለት ነው። እና ወድጄ ይሄን ስታዩ ላይክ እያደረጋችሁ ጀምሩ ማለት ነው። እንግዲህ ሩታና አብርሽ እንግዲህ እንደተለያዩ ወረቀትም እንግዲህ ትንሽ ሰንበትበት ብሏል። መጥሪያ ነገር ካመጣች ሩታ ማለት ነው። ያንንም ነገር ደግሞ አብርሽ አልፈርምም ብሎ ብዙ ሲመላለስ ነበር፣ ሲያለቅስ ነበር፣ እግሯ ስተንበርኮ ይቅርታ ሲጠይቃት ነበረ። አንዳንድ ነገር አብርሽ የሚገርመኝ እሷ በምትፈልግበት ሰዓት ተቃራኒ ሰው ይሆናል ሁሌም ማለት ነው። እሷ ሰላም በምትፈልግ ሰዓት እሱ ሰላም አይፈልግም። እሷ ደግሞ ሰላም በማትፈልግበት በቆረጠች ሰዓት ደግሞ እሱ ማልቀስ ይጀምራል ማለት ነው። ሁሌ ተቃራኒ መሆንና ነገሮችን ማስረዘም በጣም ደስ ይለዋል አብርሽ በነገራችን ላይ። ይሄን ደግሞ የምንለው ከምናየው አንፃር ነው ማለት ነው። ምክንያቱም እንደዚህ ሆና እሷን መንከባከብ ሲገባው እሷ ምን ያስፈልግሻል ምን ትፈልጊያለሽ ማለት ሲገባው እሱ ግን ማስለቀስን ነበር የመረጠው። አሁን ላይ ግን እሷ ደግሞ خلاص ስትቆርጥ ወይም ደግሞ ፈርምልኝ ምንም አይነት ንብረት አልፈልግም፣ አብራ ያፈራችው ንብረት ነው ይገባታል፣ ማንም ይመሰክራል። ግን ደግሞ እሷ አልፈልግም፣ አንተ ልቤን እያቆሰልክ ለኔ የምትሆን ስላላደለ ብዙ ጊዜ ተለማምጫለሁ፣ ከብዙ ነገር ላንተ ስል ርቅ ያለው አሁን ላይ ደግሞ አልፈልግም ብላ እንግዲህ ወረቀቱን ስታመጣለት መልቀስ ጀመረን። እንደምናየው እንግዲህ የመጨረሻ ቀንም የራሱ ጋር ወረቀቱን አስቀምጦ ለብዙ ጊዜ የራሱ ጋር አስቀምጦ እንግዲህ የምሰጥህ አንድ ቀን ብቻ ነው፣ እሱን ፈርመህ ወረቀቱን ካላመጣህ ፖሊስ ቤት ይመጣል ብለው እንግዲህ እሱን ፈርቶ ፈርሞ እንግዲህ ጠርቶ ፈርም ያለው ብሎ ወረቀቱን አስረክቧል ማለት ነው። ሩታም ደግሞ በምስጋና እኔ ያው ታለቅሳለች ወይም ደግሞ የሆነ ነገር ይሰማታል ብዬ አስቤ ነበር፣ ግን ደግሞ ተቋረጠች ነው። ለምን ብዙ ጊዜ ታግሰዋለች አብርሽን እና እንግዲህ ምንም ሳይሰማት በደስታ አመሰግናለሁ ብላ እንግዲህ የፊርማ ወረቀቷን ተቀብላለች ማለት ነው። ያው እንግዲህ ደግሞ አንዳንድ ፎቶዎች እየወጡ ነው። ቅንብርም ሊሆን ይችላል፣ እውነትም ሊሆን ይችላል፣ አናውቅም። እሱን እንግዲህ የሩታ አድናቂዎች ወይም ደግሞ የአብርሽና የሩታ ቤተሰቦች ናቸው ቲክቶክ ላይ ፖስቶት የነበረው። ያው እንግዲህ ሰላምን ስለሚፈልጉ እነሱ እንዲለያዩ ስለማይፈልጉ ለዛ እንግዲህ አቀናብረው ጥሩ ምኞት ለመመኘት ሊሆን ይችላል የለቀቁት። ግን ደግሞ ነው ያየሁት ቲክቶክ ላይ ነው እውነት ለመናገር። እንግዲህ በጀርባም ደግሞ ሰላም ሆነው ጥሩ ሁኔታ ላይ ሆኖ ከሆነ ደግሞ ይሄን ነገር እያደረጉ ያሉት ችግር የለውም፣ ስራ ነው። ዋናው ነገር ግን እነሱ ሊለያዩ አይገባም። ምክንያቱም በትንሹም ቢሆን ለሚዲያ ብዙ ፍቅርን አስተምረዋል። ብዙ ውሸት የሆነ ነገር ይዘው ቢመጡም አሁን ለምሳሌ ሩታ በመጨረሻ ቪዲዮ ነው፣ በትናንትና ቪዲዮ ነው ቡታጅራ ቤተሰቦች ጋር ሊሄድ ነው ብላ እንግዲህ ትክክለኛ ነገር ቡታጅራ ቤተሰቦች ብላ ያወጣችው ትክክለኛ ቃላት እንግዲህ ይሄ ቃላት ነው ሩታ ማለት ነው። እስከዛሬ ቡታጅራ ቤተሰቦች ምናምን ብላ አውታጣቅ እንግዲህ ታውቃላችሁ። መጀመሪያ የመጡበትን ነገር ሁላችንም እናውቃለን። ሩታ እንግዲህ አፍቃሪ ሆና ነው በፍቅርና አፍቅሮ በተጎዳ ሰዓት ፍቅር ካዳች ብሎ በተጎዳ ሰዓት እንግዲህ እሷ ገብታ ምናምን ድራማ የጀመረው የዛ ጊዜ ነው። ግን ደግሞ
ድራማው የዛ ጊዜ ቢጀምርም እንግዲህ እውነት እየሆነ እሷን ቤተሰቦቿ ብዙ ነገር እያሏት አልሰማም ብላ ብዙ ነገር ደርሰዋል። ደስ የሚለው ነገር ደግሞ ቤተሰብን ቢብሉም አልፈልግም እኔ መረጥኩ ጋር ነው መሆን የምፈልገው ብትልም ደግሞ አስደስተዋል፣ ተለውጠዋል፣ ያው እዚህ ደረጃ ደርሰዋል። ደስ የሚለው ነገር እሱ ነው። ከቤተሰብ አይሆንም ብለው ዝቅተኛ ኑሮ ቢኖሩ አልሆነ ደረጃ ላይ ቢሆኑ እሱ ነበረ ችግሩ። አሁን ግን እነሱ ማሻአላህ ጥሩ ደረጃ ላይ ናቸው። ጥሩ ነገር ላይ ሲሆኑ ደግሞ በቃ አንዳንዴ ገንዘብ ሲኖር መስማማት ይጠፋልና ገንዘብ በሌላቸው ሰዓት ሩታም ብላለች፣ ገንዘብ በሌላቸው ሰዓት ተስማምተው ተዋደው ተፋቅረው ተሳስበው የሚኖሩትን አሁን ግን ገንዘብ ሲመጣ እሱም የሚናገረው ነገር ሌላ ነው፣ ሩታም የምትናገረው ነገር ሌላ ነው። በዚህ መሀል የሁለታቸው ስምምነት ግንኙነት እየራቀ መጣ ማለት ነው። በነገራችን ላይ አንዳንድ ነገር እንትን የምለው ሩታ ይሄን ያህል ተከራይታ ትኖራለች ብዬ አላስብም። ያው ብዙ በነገራችን ላይ ለመለያየታቸው ብዙ እንትን የሚል ነገር አለ። እርግጠኛ ተለያይተዋል አልተለያዩም የሚለው ነገር አንድ ነጥብ አለው እሱ ራሱ። ለምን ተለያይተዋል ለማለት ራሱ የሚከብድ ነገር አለው። እንደገና ደግሞ አንድ ላይ ሆን ነው ያሉት ለማለት የሚከብድ ነገር አለው። ቤት እንትን ሲሉ የበዓል ጊዜ ራሱ እንደዛ ተረብሸው በበዓል ጊዜ እንግዲህ በአመት አንድ የሚመጣ በዓል እንደዛ ተረባብሸው ማክበራቸው አንድ ላይ አይደሉም እንድንል ያደርጋል። ግን ደግሞ የሆነ አንዳንዴ የሚያደርጉት ነገር ደግሞ አይ አልተጣሉም እንድንልም ያደርጋል። ግን ደግሞ ዋናው ነገር እሷም እንግዲህ በሰላም ተገላግላ አብርሽም ደግሞ ተስተቱ ታርሙ ያውሩት ያንን ነገር እንግዲህ ፎርጅም ሊሆን ይችላል። እሱም እንዲማርበት ፈልጋ ሊሆን ይችላል እንደዛ እያደረገች ያለችው ማለት ነው። ምክንያቱም በጣም ተልክ አልፏል። ሚዲያ ላይ ህፃን ልጆች የሚከታተላሉ፣ ትልልቅ ሰዎች የሚከታተላሉ፣ ከኛ እድሜ በላይ የሆኑም ትልልቅ ሰው ይከታተላልና የሚያስጠላ ነገር ነው አብርሽም እየሰራ ያለው። እውነት ለመናገር እንኳን ሩታ ሚስቱ ሆና እንደዚህ ባረገዘ ሰዓት አይደለም ሌላው ሰው ራሱ በጣም የሚዘገንን የሚያስጠላ ነገር ነው እየለቀቀ ያለው። ግን አብርሽ ማንንም አይሰማም። ማንንም ከመጀመሪያ ስንት ሰው ራሱ በፊት እየተቸው ምን እያለው በቃ ስንት ቅንብር ራሱ ተሰርቶበታል። ምን ብሎታል በቲክቶክ ራሱ ስንት ጉድ። ግን አይሰማም አብርሽ። ብቻ ዩቲዩብ ጥሩ ይስራ እንጂ ምንም እንትን የሚለው ነገር የለም። በዛ አደንቀዋለሁ። እሱም ሩታም ብትሆን የማንንም ወሬ አይሰሙም ማለት ነውና እንግዲህ መጨረሻ ላይ እንግዲህ አሁን እንዳየነው አብርሽን ፈርሞ ሰጥቷታል። እንግዲህ ፍቻቸው እንደተጠናቀቀ ነው ለኛ ያሳዩን። ግን አይመስለኝም። ምክንያቱም የሩታ እናትና የሩታ እህት ራሱ ቪዲዮ ሰርተዋል ካያችሁ እና አብርሽን መጀመሪያ እኔ ደግሞ እነሱ ግርም ይሉኛል። መጀመሪያ እነሱን ካልለየም ብለው ሲፈርጡ ሲነሱ የነበሩ እነሱ ናቸው። በእንትን ነው ሲሰሩ የነበረው በፊርማ ነው ተገብቶ አይደለም ስንት ነገር ለሚዲያ ሲያስተላልፉ የነበሩ እነሱ ናቸው። አሁን ላይ ግን አብርሽና ሩታ እንለያያለን ብላችሁ ወስድ ያለብላችሁ ምናምን ማንም ወስደው የሳቸው ልጅ የሚወስድ የለም። አብርሽን ብቻ እርሳቸው ይምከሩ እንጂ የእርሰው ልጅ የሚወስድ የለም ለማለት ያክል ነው። ምክንያቱም በፊት ብዙ ሚስጥር ስታወሩ የነበራችሁ ራሳችሁ፣ ጥሩ መጥፎን ስታወጡ የነበራችሁ ራሳችሁ ናችሁና ሚዲያ ላይ የወጣ ነገር ደግሞ ጥሩ አይደለም። አስቀድሞ መጠንቀቅ ይሻላል ለማለት ያህል ነው። እና ማንም ሩታና አብርሽን ለማጣላት አይሰራም። ስትሰሩ የነበራችሁ እናንተ ነበራችሁ። አሁን ደግሞ ተመክራችሁም ተምራችሁም ያው ጥሩ ነገር እየተናገራችሁ ነው። ዋናው ቤተሰብ ነው። ቤተሰብ መልካም ከሆነ እናንተ ለአብርሽ ጥሩ አቀባበል ካላችሁ ማንም እነሱን ሊለይ አይችልም። ለለዩም የነበራችሁት ራሳችሁ ናችሁ ለማለት ፈልጌ ነው እንጂ ሌላው ሰው አይመለከተውም። ሚዲያ ላይ የሚያወራ ሰው ሚዲያ ላይ አውርቶ ይቀራልና ሌላ ሰው አይመለከተውም። እንግዲህ ሩታዬ በሰላም ተገላግላ ደግሞ ቀጣዩን ድራማ የምናይ ይሆናል ማለት ነው ውዶቼ። እስከዛው ድረስ ላይክ፣ ሰብስክራይብ እያደረጋችሁ ዩቲዩብን ተቀላቀሉ ማለት ነው።